አብረን እንድንቀጥል እንፈልጋለን ምናምን ነው የሚለኝ። እኔ ደግሞ በቃኝ አልፈልግም እያልኩት ነው። ሲቀጥል ደግሞ እኔ እናንተ እውነቱን ለመናገር ፍቅር አልጀመርንም። አንተ ወደድከኝ እንጂ እኔ ብዙ ነገሮችን አክሰፕት አላደረኩኝም። ገባህ አይደለ? አዎ እኔ ነኝ ወደድኩሽ፣ እኔ ነኝ አፈቅርኩሽ። ደስታ አሁን ከህይወቴ ወጣ። በቃ ሁሉም ነገር አብቅቶለታል። ሲጀምር በቃ እኔ በቅቶኛል እኮ አይደል እንዴ? ሰማኛው ልክ እኔ አንተን እየጠበቅኩክ ነበረ። ከዛ በኋላ መጣና በማይሆን መንገድ እየተጨቃጨቀኝ እጄን እየጠመዘዘኝ ምናምን በግድ ነገሮችን እያስገድደኝ ነው። አሁን ላይ እጄን እየጠመዘዝከኝ ግዴታሽ ነው እያልከኝ እኮ ነው። አልገባህም? ካንተ ጋር የመቀጠል ግዴታ የለብኝም። እጄን ጠምዝዘህ ምናምን ነው ጋር ወደ አንተ ደምጥኛ አንዴ ብጠይቅሽ መልሽልኝ። እዚህ ጋር አሁን እኔ ክርክር ምናምን ነገር ሰልችቶኛል። እሱን ትፈልጊዋለሽ ፈልገሽዋል ወይንስ አትፈልጊውም? ይሄንን ካንቺ አፍ ብቻ ነው ማዳመጥ የምፈልገው። ከዛም በኋላ ለኔ ታዩ ሁሉንም ነገር ማለት ነው። ተረዳሽኝ? አሁን ገና አይደለም እንዴ? አንቺ አልፈለገችም ማለት ካልፈለገች ግድ የለባትም። አስገድዳትም የምታስገባት አትችልም። ካልፈለገች አልፈለገችም ነው። ስለዚህ ተታብት ይሻላል። እኔና እሷ ቀጠሮ አለን። ልታወራ የምትፈልገው ነገር አለ። በመሀላችን ገብተህ ምንም ነገር መፍጠር አትችልም። አይ ያልጨረስኩት ነገር አለ ካልከኝ ደግሞ በስነ ስርዓት ደውለህ ቀጥረሃት የሆነ ቦታ ላይ ቁጭ ብላችሁ አውርታችሁ ፍቱ። ከዛ ውጪ ግን ይሄ እጅ መጠምዘዝ ምናምን ውስጥ እንድትደርስም አልፈልግም። አይደለም ለሩታ ማንኛውንም ሴት እጇ ስትጠመዘዝ ባይ እኔ ዝም አልልም። ተረዳኝ አይደለ? ስለዚህ በጸባይ በስነ ስርዓት ባለው መልኩ ቁጭ ብለህ አውራት። ከዛ ውጪ ጉልበት ይለኛል የሆነ ነገር ተጠቀማለሁ ካልክ ደግሞ ከኔ ጋር ደግሞ ትጣላለህ ማለት ነው። ተረዳኝ? ምንም ብትሆን የልጄ እናት ናት። ምንም ነገር ስትሆን ማየት አልፈልግም። አንተ ስትጎዳት ማየት አልፈልግም። ስለዚህ ስነ ስርዓትህን የምትይዝ ከሆነ ስነ ስርዓትህን ትይዛለህ። ከዚህ ሰዓት ጀምሮ ማለት ነው። ደስታ ምን አድርጊ ነው የምትለኝ? ሩታ ምንም አድርጊ እያልኩሽ አይደል? እና ታዲያ ለምን ትጨቀጭቀኝ እንዴ? በዚህ ልክ ከተጫወትሽብኝ በኋላ አሁን ምንድነው የምትይኝ እንዴ? ምን ማለት ነው መጫወት ማለት? እንዴት ነው እኔ አንተ ላይ የምጫወተው? አንተ ወንድ እኔ ሴት? አይ ለቀድሞ ፍቅረኛሽ ማስቀኛ አድርገሽኝ ሁሉ ፋራ አድርገሽኝ በዚህ ልክ እንዴት ነው? ስለምን ማስቀናት ነው የምታወራው? ሁሉንም ነገር እኮ አምነህበት ተቀብለህ ነው አንተም እኔም አምነንበት ያደረግነው ነገር ነው አይደለ? ነገር ግን ሲበቃኝ በቃኝ በቃ ማለት አይደለም። አልችልም እንደዛ ማድረግ። አንቺ ስለበቃሽ እኔ የሚበቃኝ መስልሽ? ፍቅር እኮ ነው ያዘኝ አይደል? እንዴት ይችላል? ምን ማለት ነው ታዲያ? አስገድደኝ ካንተ ጋር እንድቀጥል እየፈለክ ነው? አዎ ከኔ ጋር እንድትሆኝ ነው የምፈልግ። በቃ እኔና አንቺ አብረን እንድንቀጥል እንፈልጋለን ምናምን ነው የሚለኝ። እኔ ደግሞ በቃኝ አልፈልግም እያልኩት ነው። ሲቀጥል ደግሞ እኔ እናንተ እውነቱን ለመናገር ፍቅር አልጀመርንም። አንተ ወደድከኝ እንጂ እኔ ብዙ ነገሮችን አክሰፕት አላደረኩኝም። ገባህ አይደለ? አዎ እኔ ነኝ ወደድኩሽ፣ እኔ ነኝ አፈቅርኩሽ። ደስታ አሁን ከህይወቴ ወጣ። በቃ ሁሉም ነገር አብቅቶለታል። ሲጀምር በቃ እኔ በቅቶኛል እኮ አይደል እንዴ? ሰማኛው ልክ እኔ አንተን እየጠበቅኩክ ነበረ። ከዛ በኋላ መጣና በማይሆን መንገድ እየተጨቃጨቀኝ እጄን እየጠመዘዘኝ ምናምን በግድ ነገሮችን እያስገድደኝ ነው። አሁን ላይ እጄን እየጠመዘዝከኝ ግዴታሽ ነው እያልከኝ እኮ ነው። አልገባህም? ካንተ ጋር የመቀጠል ግዴታ የለብኝም። እጄን ጠምዝዘህ ምናምን ነው ጋር ወደ አንተ ደምጥኛ አንዴ ብጠይቅሽ መልሽልኝ። እዚህ ጋር አሁን እኔ ክርክር ምናምን ነገር ሰልችቶኛል። እሱን ትፈልጊዋለሽ ፈልገሽዋል ወይንስ አትፈልጊውም? ይሄንን ካንቺ አፍ ብቻ ነው ማዳመጥ የምፈልገው። ከዛም በኋላ ለኔ ታዩ ሁሉንም ነገር ማለት ነው። ተረዳሽኝ? አሁን ገና አይደለም እንዴ? አንቺ አልፈለገችም ማለት ካልፈለገች ግድ የለባትም። አስገድዳትም የምታስገባት አትችልም። ካልፈለገች አልፈለገችም ነው። ስለዚህ ተታብት ይሻላል። እኔና እሷ ቀጠሮ አለን። ልታወራ የምትፈልገው ነገር አለ። በመሀላችን ገብተህ ምንም ነገር መፍጠር አትችልም። አይ ያልጨረስኩት ነገር አለ ካልከኝ ደግሞ በስነ ስርዓት ደውለህ ቀጥረሃት የሆነ ቦታ ላይ ቁጭ ብላችሁ አውርታችሁ ፍቱ። ከዛ ውጪ ግን ይሄ እጅ መጠምዘዝ ምናምን ውስጥ እንድትደርስም አልፈልግም። አይደለም ለሩታ ማንኛውንም ሴት እጇ ስትጠመዘዝ ባይ እኔ ዝም አልልም። ተረዳኝ አይደለ? ስለዚህ በጸባይ በስነ ስርዓት ባለው መልኩ ቁጭ ብለህ አውራት። ከዛ ውጪ ጉልበት ይለኛል የሆነ ነገር ተጠቀማለሁ ካልክ ደግሞ ከኔ ጋር ደግሞ ትጣላለህ ማለት ነው። ተረዳኝ? ምንም ብትሆን የልጄ እናት ናት። ምንም ነገር ስትሆን ማየት አልፈልግም። አንተ ስትጎዳት ማየት አልፈልግም። ስለዚህ ስነ ስርዓትህን የምትይዝ ከሆነ ስነ ስርዓትህን ትይዛለህ። ከዚህ ሰዓት ጀምሮ ማለት ነው። ደስታ ምን አድርጊ ነው የምትለኝ? ሩታ ምንም አድርጊ እያልኩሽ አይደል? እና ታዲያ ለምን ትጨቀጭቀኝ እንዴ? በዚህ ልክ ከተጫወትሽብኝ በኋላ አሁን ምንድነው የምትይኝ እንዴ? ምን ማለት ነው መጫወት ማለት? እንዴት ነው እኔ አንተ ላይ የምጫወተው? አንተ ወንድ እኔ ሴት? አይ ለቀድሞ ፍቅረኛሽ ማስቀኛ አድርገሽኝ ሁሉ ፋራ አድርገሽኝ በዚህ ልክ እንዴት ነው? ስለምን ማስቀናት ነው የምታወራው? እንዴ ሁሉንም ነገር እኮ አምነህበት ተቀብለህ ነው አንተም እኔም አምነንበት ያደረግነው ነገር ነው አይደለ? ነገር ግን ሲበቃኝ በቃኝ በቃ መብት አይደለም? አልችልም እንደዛ ማድረግ። አንቺ ስለበቃሽ እኔ የሚበቃኝ ይመስልሻል? ፍቅር እኮ ነው ያዘኝ አይደል? እንዴት ይችላል? ምን ማለት ነው ታዲያ? አስገድደኝ ካንተ ጋር እንድቀጥል እየፈለክ ነው? አዎ ከኔ ጋር እንድትሆኝ ነው የምፈልግ። ግዴታ እኮ የለብኝም። ደስታ ደህና ነህ እንዴ?
ሁሉም ነገር በእኔ ፍላጎት ነው የሚሆነው። አልገባህም? ሁሉም ነገር በእኔ ፍላጎት እኔ ስፈልግ ነው የሚሆነው። እንዴ አንቺ ስለፈለግሽ ብቻ የሚሆን ነገር አይደለም። ይኸውልህ እኔ አሁን እዚች ጋር እንዴት ታገኘኝ እንደቻልክም ጥያቄ ነው የሆነብኝ። እኔ አሁን አብሽታትዬ እኔ ደረስኩብሽ። ሩታ የኔ ብቻ ቀጠሮ አለብኝ ዛሬ ከሱ ጋር ልገናኝ ነው የተቀጣጠርኩት። እሺ እንዴት መጣ ሲጀመር አንተ እዚህ ጋር? እኔ እናንተ እኮ በቃ ኦልሬዲ ጨርሰናል አይደል? ከዚህ በኋላ የምታረጊው እንዳለ ነገሮችን እጄ ላይ ነው ሩታ። ስለምን እጄ ላይ ነው? እያስፈራራኝ ነው ደስታ? እያስፈራራሽ አይደል? ከዚህ በላይ ነው ማስፈራራሽ? የትኛው ልብ ኖሮኝ ነው አንቺ ማስፈራራሽ? እና እያደረግሽ ያለው ነገር እጄ ላይ ነው ያለው ምናምን የምትለኝ ምን ለማለት ፈልገህ ነው ሩታ? በቃ አንቺ የኔ ብቻ ነሽ፣ የማንም አይደለሽ። የማንም ደግሞ ልትሆኚ አልፈልግም። ግዴታ የለብኝም። ይቀጣ። እንዴት ግዴታ የለብኝም? ግዴታ የለብኝማ። የሁሉ ነገር ካረኩኝ በኋላ የሁሉ መስዋዕትነት ከከፈልኩ በኋላ ስራዬን ሁሉ ነገር ፈልገኸው ነው የሆነው። መጀመሪያ ፈልገኸው አምነህበት ወደህ ነው እንጂ እኔ አስገድቼ ወይም ደግሞ እኔ አድርግልኝ ብዬ አደረከው አንድም ነገር የለም በህይወቴ ውስጥ አለ። አስቅም አለ ወይ መልስልኝ፣ አለ ወይ? እኔ አስገድቼ ካደረከው ነገር አለ ነው? መጀመሪያ ነግሪኝና ይሄን ነገር እንደማትፈልጊው እኮ መናገር ነበር። ግን ደግሞ በሰዓቱ ስለማስፈልግሽ ስማኝ፣ አመኝበት ወስኜ ፈልጌው ነበር ያደረኩት። አሁን ግን ነገሮችና ያሉት ነገሮች ሁኔታዎች መስመሩ ትክክል እንዳልሆነ ሲሰማኝ በቃ ማቆም እንዳለብን ተረዳሁኝ። ነገርኩ፣ ካቆምን አለቀ። እናንተ ነገር እኮ አብቅቷል ኦልሬዲ። አሁን ምን አድርጊ ነው እያልከኝ ያለኸው? ሩታኔ ማቆም ይመስልሽ? ለምን ክፉ ሰው ለምን ክፉ እንደሆንብሽ ታደርጊኛለሽ? ምን ልትሆን ነው? አይ ምንም እንዴ እጅ ማነሳ መስሎሽ ነው አንቺ ላይ ደስታ? ሌላ ሰው እየመሰልከኝ ነው። እንዴት ሌላ ሰው? አንቺ ነሻ እንደዚህ አይነት ሙድ ውስጥ እንገባ ያደርግሽ። እንዴት አይነት ሙድ ውስጥ? ምንም እንደዚህ አይነት ሙድ ውስጥ ጭራሽ ይኸውልህ ሲጀመር እኔ ጥፋተኛው ሁለት ባልና ሚስት መሀል ውስጥ ገብቼ እንደዚህ ስማኝ፣ አሁን እኔ እና እሱ ባልና ሚስት ምናምን የምንባባልበትም ሰዓት ላይ አይደለንም ያለ ነው። የእነሱ ነገር ካበቃ በኋላ ነው የመጣኸው። ሲቀጥል ደግሞ በጣም በአጭር ጊዜ ነው እኔ እናንተ ተውቃችን። በዚህ ያህል ልክ እንደዚህ እንድትሆን የሚያደርግ አንዳች ነገርም ሆነ ምክንያት የለህም። ገባህ አይደል? ምክንያቱም ተውቃችን ገና አጭር ነው። እሺ አሁን እኔ እናንተ ረጅም ጊዜ ቢሆነን ወይም ደግሞ እሱ አንተ ነው በቃ እሱ አንተ መብት ነው ወይም ደግሞ ያንተ አረዳድ ነው። ገባህ አይደለ? ሁሉም ነገር አምነህበት ነው ያደረግኸው። ገባህ አይደለ? ሲቀጥል ደግሞ እኔ እናንተ በዚህ ያህል ልክ ልንቀጥልበት ወይም ደግሞ የሚያስገድደኝ ምንም አይነት ነገር የለም። ይልቁንስ እኔ አሁን ደጋግሜ እየነገርኩ ነው ደስታ ከዚህ ሂድ፣ እግዚአብሔርን ሂድ ከአብርሽ ጋር ባለፈው ቤት ስለሆነ ነው ዝም ያልኩሽ። ሩታ ስርዓት ይኑርሽ፣ ስርዓት ይኑርሽ። አንቺ የኔ ብቻ ነሽ። በቃ ግዴታ የለብኝም ደስታ። ይምጣ እንዴ! ከዚህ በላይ ምን ይመጣል? ከዚህ በላይ ምን ይመጣል? ምን ሆነሽ ነው ሩታ? ለምን ተረጋግተሽ አሰብኝ? ልቀቀኝ እጄን። ለምን ተረጋግተሽ አሰብኝ? ልቀቀኝ እጄን። አጣምዘኝ እንዴ! የኔ ነገር አያሳዝንሽም? ቢያንስ ትንሽ አያሳስብሽም እንዴ? ሁሉም ነገር ትቼ እኮ የመጣው እኔ እኮ ይኸውልህ ለኔ ብለህ ትተናል አላልኩም? በመጀመሪያ ደረጃ ድራማሽን ከሱ ጋር ከጨረስሽ በኋላ ሂድ ምናምን ትይኛለሽ። ስለምን ድራማ ነው? ደስታ ደህና ነህ? መጀመሪያ ምን ልቀቀኝ፣ ሂድ። እውነት ሂድ፣ እግዚአብሔርን ሂድ። እንዳነኪ ደስታ ሂድ። አልሄድም። እኔ ህይወት ውስጥ በዚህ ሰዓት አንተ አስፈላጊ ሰው አይደለህም። የኔ እናንተ ነገር አብቅቶለታል። ታውረሻል ነው ሩታ? ምንድነው ግን እንዴ? አንቺ የሚፈልግሽ እኮ ይመጣል። ሰማኝ፣ የማየው ነገር ይፈጠራል። አንደኛ ነገር ሲቀጥል ደግሞ የሆነ ነገር ማውሮሻል ሩታ። አይንሽ ላይ የተጋረደ ነገር አሰርቶብሽ ነው። ምንድነው እሱ? እኮ የራሱን ላይፍ እየኖረ ነው። የምታወራው ስለምን አልፈለገሽም? እኔም የራሴን ላይፍ እኖራለሁ። ግን ደግሞ አንድ የሚያደርገን ጉዳይ አለ። እሱን የምጠብቀው በዛ ጉዳይ ላይ ነው። ገባህ አይደል? አዲስ ሰው ስለመጣ ስለምን አዲስ ሰው መጣ? ደህና ነህ ደስታ? በቃ ብዙ የማይመለከትህ ነገር እያወራህ ነው ሩታ። እንግዲህ እሱን አላቅልህም። ሐኪም ቤት ሄደህ ታከማ። ስለማፈቅርሽ ነው እንጂ የሆነ ሕክምና እንዳያስፈልግ ደስታ ሂድ። ከዚህ እግዚአብሔርን ሂድ። አልሄድም እንዴ ምንም አይመጣም ማለት ሩታ። ልቀቂኝ ደስታ ሂድ። ስሚኝ ሩታ፣ ከኔ ጋር እንደዚህ ስትጨቃጨቅ ሌላ ነገር ሩታ አይዳህን ያለም ተረጋግተሽ ለምን ከኔ ጋር የማይሆን ነገር ተፈጠረው። እንደዚህ አትጨቃጨቀኝ። ሂድ በቃ እውነት ሂድ። እንዴ አልሄድም ሩታ። ይምጣና ፊት ለፊት አወራዋለሁ። ለምን ሲባል እንዴ በእኔ ምክንያት አሁንም ልትደግመው ነው? መጨቃጨቁንም መጣላቱንም ምናምን ያው እንደለመደው በቃ መደብደብ ነው። የሆነ ነገር ላይ ያደርገኝ ነው አይደል? ዛሬ ግን እጋደለዋለሁ። ሲጀምር ፍላጎቱ እኮ የኔ ነው። እዚች ጋር ደስታ ከሱ ጋር መጋደልም አለመጋደልም የኔ ስሜት ነው ማሰብ ያለብህ። ገባህ አይደል? እኔ እናንተ ምንም ነገር እንዲኖረን አልፈልግም ካሁን በኋላ። ስለዚህ ሂድ። አንቺ ስላልሽ ደስታ ሂድ። ግትር አትበል እንዴ! እግዚአብሔር ሂድ። እውነት እየጠበቅኩት ነው። ምን ሆነሽ ነው በዚህ ልክ ለምንድነው የምትቀያየሪ? ስለምን ምንም አልተቀየርኩም።
ሩታ ቆም ብለሽ አስቢ። ምን ሰምተሽ ነው ግን በዚህ ልክ ለምን ከድሮም ጀምሮ ነው እኔ የወደድኩሽ ምናምን። እኔ ከድሮም ጀምሮ የምትወደኝ ከሆነ ከድሮም ጀምሮ ላይፍ ነበረኝ። ስተቱ ያንተ ነው የኔ አይደለም። ገባ? አጋጣሚዎችን ተጠቅመ መጣክ። እሺ ኦኬ ብዬ አክሰፕት አደረኩክ። አሁን ደግሞ ነገሮች አስፈላጊ እንዳልሆኑ ሲገባኝ ነገሮችን ማቆም ፈለኩኝ። ስለዚህ ማቆም ስፈልግ ደግሞ እኔ ግዴታ አይደለም ካንተ ጋር የመቀጠል ገባ አይደል? ሰምተኛል አይደል? ረጅም የተጓዝነው ግዴታሽ ነው። ግዴታ አይደለም። መጀመሪያ መናገር ነበር። ረጅም ተጓዝነው ደስታ ካንተ ጋር እንደዚህ ልትለኝ አትችልም። ለምን ይኸውልሽ፣ ለፍቅር እኮ አንድም ቀን ደቂቃዎችም እኮ ብዙ ናቸው አይደል? ምን ሆነሽ? አልሰማም እያልከኝ ያው አብሽ አልሰማሽም። አዎ ይምጣ እንዴ ልቀቂ። ሩታ ነች። ኡፍ እሱን ቀበራሽው እንዴ ጠራሽው? እንደዛ አይደለም። እና ታዲያ ብቻዬን ነኝ ብለሽ መሰለኝ ነበር። ብቻዬን ነበርኩኝ። ያው እኔ ነኝ የመጣሁት። እሱ ነው የመጣው በአጋጣሚ። ተከታትያት መጣ። ከየት ነው የመጣው? ከነበርኩበት ደስታ። አሁን እኔ እናንተ በቃ ጨርሰናል። ፕሊስ ከህይወቴ ውጣ። ከየት የመጣው ነገርኛ ሩታ? እኔ አላቅም። እና ታዲያ አላቅም። እኔ እዚህ ጋር አንተን እየጠበቅኩክ እያለሁ በቃ ድንገት መጣና እየተጨቃጨቀኝ ነበረ። ምን እያለ ነው የሚጨቃጨቅሽ? በቃ እኔ እና አንቺ አብረን እንድንቀጥል እንፈልጋለን ምናምን ነው የሚለኝ። እኔ ደግሞ በቃኝ አልፈልግም እያልኩት ነው። ሲቀጥል ደግሞ እኔ እናንተ እውነቱን ለመናገር ፍቅር አልጀመርንም። አንተ ወደድከኝ እንጂ እኔ ብዙ ነገሮችን አክሰፕት አላደረኩኝም። ገባህ አይደለ? አዎ እኔ ነኝ የወደድኩሽ። እኔ ነኝ ያፈቀርኩሽ። ይቅርታ ወራችሁ አልገባሁም መሰለኝ። ወይ ጨርሳችሁ እንታ ደስታ አሁን ከህይወቴ ወጣ። በቃ ሁሉም ነገር አብቅቶለታል። ሲጀምር በቃ እኔ በቅቶኛል እኮ አይደል እንዴ? ሰማኛው ልክ እኔ አንተን እየጠበቅኩክ ነበረ። ከዛ በኋላ መጣና በማይሆን መንገድ እየተጨቃጨቀኝ እጄን እየጠመዘዘኝ ምናምን በግድ ነገሮችን እያስገደደኝ ነው። አሁን ላይ አልነካውሽ እጄን እየጠመዘዝከኝ ግዴታሽ ነው እያልከኝ እኮ ነው። አልገባህም? ካንተ ጋር የመቀጠል ግዴታ የለብኝም። እጄን ጠምዝዘ ምናምን ነው ጋር ወደ አንተ ደምጥኛ አንዴ ብጠይቅሽ መልሽልኝ። እዚህ ጋር አሁን እኔ ክርክር ምናምን ነገር ሰልችቶኛል። እሱን ትፈልጊዋለሽ ፈልገሽዋል ወይንስ አትፈልጊውም? ይሄንን ካንቺ አፍ ብቻ ነው ማዳመጥ የምፈልገው። ከዛም በኋላ ለኔ ታዩ ሁሉንም ነገር ማለት ነው። ተረዳሽኝ? እሺ። አዎ ይሄንን ነገር ብቻ እውነታውን ነገር ንገሪኝ። እኔ እና እሱ ምንም አይነት ነገር እንዲኖረን አልፈልግም አብርሽ። ከዚህ በፊትም ምንም አልነበረንም። እርግጠኛ ነኝ? አንተ ትወደኛለህ፣ አንተ ታፈቅረኛለህ፣ አንተ ትፈልገኛለህ። አንቺ ጋር ምንም እኔ ግን ሞከርኩኝ፣ ምንም ነገር ላድርግ አልቻልኩም። ገባ አይደል? አክሰፕት ላድርግህ ላቀርብ ሞከርኩኝ፣ በቃ አልቻልኩም። ስለዚህ ከህይወቴ እንድትወጣ ፈለኩኝ። ግዴታ አይደለም ደስታ። ምን የበደልኩሽ ነገር አለ? ግዴታ አይደለም። እኔ እናንተ አብረን እንድንቀጥል አልፈልግም ደስታ። እንዴ ምን ሆነ ነው? ምን ነገር አረክ ብለሽ? እሺ አሁን ደስታ እኔ አሁን መጨቃጨቅ ምናምን ነገር አልፈልግም። ሩታ መቼም አልተውሽም። ክፉ ሰው እንደሆንብሽ እያረግሽኝ። ስለምን ክፋት ነው የምታወራው? አሁን ደህና አይደለም እንዴ? አንቺ ልጅ አልፈለገችም ማለት ካልፈለገች ግድ የለባትም። አስገድዳትም የምታስገባት አትችልም። ካልፈለገች አልፈለገችም ነው። ስለዚህ ተታብት ይሻላል። እኔና እሷ ቀጠሮ አለን። ልታወራ የምትፈልገው ነገር አለ። በመሀላችን ገብተህ ምንም ነገር መፍጠር አትችልም። አይ ያልጨረስኩት ነገር አለ ካልከኝ ደግሞ በስነ ስርዓት ደውለህ ቀጥራት የሆነ ቦታ ላይ ቁጭ ብላችሁ አውርታችሁ ፍቱ። ከዛ ውጪ ግን ይሄ እጅ መጠምዘዝ ምናምን ውስጥ እንድትደርስም አልፈልግም። አይደለም ለሩታ ማንኛውንም ሴት እጇ ሲጠመዘዝ ባይ እኔ ዝም አልልም። ተረዳኝ አይደለ? ስለዚህ በጸባይ በስነ ስርዓት ባለው መልኩ ቁጭ ብለህ አውራት። ከዛ ውጪ ጉልበት ይለኛል የሆነ ነገር ተጠቀማለሁ ካልክ ደግሞ ከኔ ጋር ደግሞ ትጣላለህ ማለት ነው። ተረዳኝ? ምንም ብትሆን የልጄ እናት ናት። ምንም ነገር ስትሆን ማየት አልፈልግም። አንተ ስትጎዳት ማየት አልፈልግም። ስለዚህ ስነ ስርዓትህን የምትይዝ ከሆነ ስነ ስርዓትህን ትይዛለህ ከዚህ ሰዓት ጀምሮ ማለት ነው። ምናልባት በማይሆን ነገር እሷን የሆነ ነገር አድርጋለሁ ምናምን ብለህ አስበህ ከሆነ ከኔ ጋር ነው እየተጣላህ ያለው ማለት ነው። ከፈለገች ሰየው እኔ ችግር የለብኝም። ግን ደግሞ እሷ ካልፈለገች ምንም አይነት የሚሆን ነገር የለም። በቃ አልፈልግህም ካለች መብቷ ነው። አንተ አስገድዳት ምንም ነገር የሚፈጠር ነገር የለም። ላውራት ፈልጋለሁ ያልጨረስኩት ነገር አለ ካልክ ደግሞ እኔ በቀጠርኳት ሰዓት መተህ ወይንም ተከታትላት መተህ አይደለም ብቻህን የሆነ ቦታ ላይ ቀጥራት እንዲህ ብለህ በስነ ስርዓት ባለው መልኩ አውራት። ጉልበትህንም እሷ ላይ መጠቀም አትችልም። ሲጀመራው ወንድ ኮንክ ደግሞ ከኔ ጋር መነጋገር ትችላለህ። ደስታ ሁሉንም ነገር አውርቻለሁ። እሷ ተቀጣጥረናል። ላውራት ፈልጋለሁ። ይገባ እኔም ላውራት ፈልጋለሁ። ምንድነው ታውራት? በኔ ሰዓት ነው ማውራት ነገር ነበር። ምንድነው ያረካት? ቤት ውስጥ አልተገናኛችሁም ወይ? ምንም ላድርጋ? ቤት ውስጥ አልተገናኛችሁም? ተገናኝተናል። አለቀ በቃ ተገናኝተናል። አውርቻለሁ። ከዛም በኋላ ደግሞ ድራማ ከሰራሽ በኋላማ እንደዚህ በቀላሉ መሄድ አይነት ሰው አይደለም። አይ ሰማኛለሁ። ፈልገህ የመጣው አንተ ነህ ደስታ። ፍቅር ሰጥቼሻለሁ። እስከዛሬ ጥሩ ማንነቴን አሳይቼሻለሁ። ከዚህ በኋላ ደግሞ እኔ ደግሞ ያንን ፍቅር ተቀብዬ ላንተ የመመለስ የመስጠት ግዴታ የለብኝም። አልቻልኩም።
ግዴታ አይደለም። ግዴታው አይደለም፣ እውነቷን ነው። ግዴታው አይደለም። ምንም በግዳጅ የሚሆን ነገር ምንም አይነት ነገር የለም። ይሄንን ማመን አለብህ አንተም ማለት ነው። በግዳጅ ምንም ነገር ጥሩ ሰው ቢሆን እኮ ችግር የለውም አይደል እንዴ ያለው። እሺ አሁን ሰማኛለህ፣ ሰዓታችን እየበላህ ነው ያለው። ስለዚህ መሄድ ትችላለህ። እኔና እሷ ልናወራ የፈለገችው ነገር አለ። ቀጥራኛለች፣ ፈልጋኛለች። ተከታትላት መምጣት አይጠበቅብህም። ተከትለኸኝ መተህ በግዳጅ እጄን እየጠመዘዝክ የራስህ ልታደርገኝ ከምትሞክር ከሆነ ይሄ ምንም አይደለም። ሞኝነት ነው። እየሰማኸኝ ነው? እንጫፏን የልብሷን ጫፍ እንድትነካ አልፈቅድልህም እኔም ማለት ነው። ከዚህ በኋላ ከእሷ ጋር አይደለም የምትጣላው፣ ከኔ ጋር ነው። ከዚህ በፊትም ዝም ያልኩ እስከዛሬ ድረስ እሷ ፈልጋው እያደረገችው ስለሆነ ነው ነገሩን። ገባ? ፈልጋው እያደረገችው ስለሆነ ልረዳት ብዬ ነው ዝም ያልኩ። ግን ደግሞ ዛሬ ላይ እሷ ሳትፈልግ ምንም አይነት የሚሆን ነገር የለም። ይሄ ደግሞ በሌላ ነገር እንድትወስደው አልፈልግም። ሴት ልጅ ነች። ገባ አይደለ? ምንም እንድትሆን አልፈልግም። በፊትም ደግሞ ካንተ ጋር ሁላ እንድትሆን ማልፈልግበት ይላል እኮ አብራቱን ነበር እንደዚህ አታሰቃያት። እሱማ ፍላጎት ስለሌላት ነው ታውቃለህ። እንዴት ፍላጎት ከኔ ጋር መሆን ፍላጎት የላትም ነው። ፍላጎቷን አከብርላታለሁ። ትንሽ ለምን ነካው ብላ አይደል እንደዚህ የምትሆኑ? ደስታ ስለሌላ ነገር አሁን እንድታወራ አይደለም እኮ እዚህ ጋር ሲጀመር አልጠራውክም። ባልተጠራበት ቦታ ተገኝተህ የማይሆን ነገር አታውራ። ሲቀጥል ደግሞ እቤት ውስጥም ነግሬሃለሁ፣ አሁንም እደግምልሃለሁ፣ በስልክም አውርቻለሁ። ከህይወቴ ወጣ መቼም አልተውሽም። በቃ ግዴታ አይደለም ካንተ ጋር የመቀጠል ይኸውልሽ፣ ገብቶሃል አይደለም? በምንም ነገር የራሴ ያርግሻል። እሺ በቃ ሂድ። ገና አይደለም እንዴ ልጁ? ወሬ ልጨርስ። እዛ ቮይስ ሪከርድ አድርግላት ከፈለክ ቴሌግራም ላይ ነገር ላይ ቮይስ ሀሳብን ሙሉ ግለጽላት። ገባ? እዚህ ጋር መተማ ነው ጥፋተኛው እኮ ሁለት ባለ ትዳር ማለት ገብቼ እንደዚህ ክብሬን ያጣሁት አይደል? ጥፋተኛ እኮ ጥፋት መስሎ ከታየ ደስታ ይኸውልህ። እሺ ጥፋተኛ ነክሻው ያኔ እኔ የራሴ ህይወት እያለኝ አንተ ከኔ ጋር ፍቅር ስለያዘ ካው ጥፋተኛ ነህ። በቃ ጥፋተኛ ነህ። ስለዚህ አሁን ከህይወት ይውጣሽ። እሺ አሁን ሳትሄድልኝ አትተወኝ? እያስገደድከኝ ነው። ሁሉም ነገር በግዳጅ በማልፈልገው ነገር ነው የሚሆነው። እንዴት ነው የምታያት? ልትመታት ነው እንዴ? ጭራሽ እኔ በቆምኩበት ልመታት ነው? ኧረ ብታየው ቅድም ሻሚዙን አልሰበሰበም እንዴ? ጭራሽ ለኔ ሩታ የምሬን ሻሚዝን ሰብስበሃል። እግዚአብሔርን ሻሚዝን ሰብስበሃል። እያስደነገጥከኝ ነበረ። ፍቅር ነው ግን ደስ ይላል። ግን ማርያምን ደስ ይላል። ጭራሽ ሌላ ከታሪክ አንስተሽ ማውራት ጀመርሽ። የውሸት ታሪክ ያደረኩት ነው የተናገርኩት። ከቤት መሰብሰብ እኮ አይጠበቅብህም። ሴት ልጅ ለመምጣት እንደማላደርገው ታውቃለህ እኮ። አዎ እየነገረችኝ እኮ ነው ያለችው አይደል? እንደዚህ አይነት ሰው አድርገሽ ነው የምታውቂው። ደስታ ያሳየኸኝን ነገር ነው እየነገርኩህ ያለሁት። እጄን ጠምዘኸኛል። እኔ እኮ በፍቅር በጣም ልጅሽ ነው ያስኩሽ። ደስታ በቃ እኔ በምንም አይነት መንገድ በቃ እኔ እንጃ እንዴት ብዬ ላስረዳክ። ጨረስን አይደል እንዴ? ተግባባን አይደል እንዴ? አወራን አይደል እንዴ? ለምንድን ነው የምታስጨንቀኝ? ለምን ነው የማትረዳኝ? በቃ ሂደው እንትን ልታወራኝ የምትፈልገው ነገር አለ። ገባክ? ሲጀመር የምትወደኝና የምታከብረኝ የምታፈቅረኝ ከሆነ ልትረዳኝና ስሜቴን ልታከብርልኝ ይገባል። ገባህ አይደል? ሸሚዝን የምትሰበስበው ምን ልታረግ ነው? እሺ ማን ስለሆንክ ነው እንደዛ የምታደርገው? ማን ስለሆንክ ነው የምትፈልገውን ነገር ሁሉ እሷ ሳትፈልግና ሳትፈቅድ የምታደርገው? አንተ ማንነቴን አሳየኝ። ቆይ ስማኝ፣ የፈለግከውን ነገር ይኸውልህ ደስታ አሳያለሁ። ምን ልታሳየኝ? እሱን ማድረገው እኔ ነኝ የማውቀው። እስካሁን ለሷ ብዬ ነበር ዝም ያልኩት። ያለውን ነገር ነግራኛለች። ከዚህ በኋላ ማንነቴን አሳያለሁ እኮ። እልህ ከሷ ጋር መጋባቱ ትክክል አይደለም። ከኔ ጋር እንደሆነ አወቀው ነገር ያለው። ከዚህ በኋላ ከሷ ጋር አይደለም የምትጣላው፣ ከኔ ጋር ነው። እያንዳንዱ ነገር ከኔ ጋር ነው የምትጣላው። ስለዚህ ግጭት ከኔ ጋር ይሆናል ማለት ነው ከዚህ በኋላ። ለምን አታርፍም? ከዚህ ሁሉ ደስ ይለኛል። ከዚህ በላይ ምን መጋጨት የምፈልገው ምን ይመጣል? ይኸውልህ እሱ ከኔ ጋር መጋጨት ትቻለሁ እኮ ከኔ ጋር መጋጨት የምፈልገው ይኸውልህ ማስብለትን ነገር ምጓጓለትን ነገር እስከ ዛሬ የጠበቅኩትን ነገር እኮ አትቻለሁ አይደል? ከዚህ በላይ ምን እንዲመጣ የምፈልገው? ለምን አገለኝ? እኔ ሰውን የመግደል ስልጣን የለኝም። ገባክ? አንተን የመግደል ስልጣን የለኝም። አሁን ትንሽ ላውራት ዞር ብለህ ብትቆም ልታወራት ከፈለክ በስነ ስርዓት በአግባብ ባለው መልኩ ተደዋውለህ አውራት። ገባህ አይደል? እኔ ምንም ላውራት አልፈልግም። ጨርሻለሁ። ከአንተ ጋር ያለኝን ነገር ጨርሻለሁ። ደስታ መቼም ማለት ደግሞ አሳይቻለሁ። ብትሄድ ይሻላል እያልኩ እየዛትክብኝ ነው። ምን ሆነ ነው? እግዚአብሔር እኔ ግዴታ አለብኝ እንዴ? በስነ ስርዓት ለምን አታወሪውም? አንቺ ቁጭ አድርጋሽ አወራሁት እኮ። ምንድን ነው የምታወሪው? ከዚህ በላይ ምን ላወራው? ቤት በስነ ስርዓት የማይሆን ተስፋ ለምን ሰጠሽው ታዲያ? ምንም እኔ ተስፋ አልሰጠሁትም። የማይሆን ተስፋ እየሰጠሽው ነበር ሩታ። እንዴ የልጅ ወንድ ልጅ ነው አይደለ እንዴ? እንድቀርቢው ፈልገሽ ምናምን ብዙ ነገሮችን እያሳየሽው ነበር። አብሮ ወደ ውጭ ሀገር እንደሚሄድ ሰው ሆነሽ ምናምን ብዙ ነገር እየፈጠርሽ ነበር። ለምን ነው ሰው ላይ እንደዚህ የምትጮቺው? እኔ ላይ የተጫወትሽ አይበቃሽም እንዴ? ስማኝ። ምንድነው ስማኝ ምናምን የምትይኝ?
ተረጋጋና አዳምጠኝ። ሰምኛለሽ? እኔ በሱ ፊት እኔ አሳልፌ አንቺን አልሰጥም ብዬ ነው ዝም ያልኩሽ ማለት ነው። ገባሽ? ትክክለኛ ስራ ነው። ሀገር አብሬ ሄዳለሁ አላልኩትም። ሰማኝ አይደል? ሲቀጥል ደግሞ አፈቀርኩሽ ሲለኝ ፍቅሩን አልተቀበልኩትም። ምንም አይነት ነገር ለማድረግ ሞከርኩኝ እንጂ ሁሉንም ነገር አክሰፕት አድርጌ አብሬው አልቀጠልኩም። በቃ ስላልቻልኩኝ ማቆም ፈለኩኝ፣ አቆምኩኝ። በቃ እኮ ተስፋ ሰጥተሽዋል። ይሄ ልጅ ግን እስከዛሬ ድረስ አብሮሽ የቆየው እስከዛሬ ድረስ በምታሳዩ ነገር ነው አይደል? እንዴ ልጅ ወንድ ልጅ ለምን ትጎጃለሽ እንዴ? እኔ ጉዳሽ ያበቃሽም እኔ አንቻው እኔ አንተን እንዴ ሩታ ምን ይሁን እኔ አንተን ጎድቼ እንዴ ዛሬ ላይ ምን ተገኘና ነው? እሺ አልፈልግህም ምናምን ልትይቻልሽው ለሱ እሱ የራሱ ስሜት ነው። እሱ የራሱ ስሜት እንዴ አንቺ ስትፈልጊ የሆነ ሰው ትፈልጊያለሽ፣ የሆነ ሰው ስትፈልጊ ግዴታ የለብኝም እንዴ ግዴታማ ማን አለብሻል? ግን ደግሞ መጀመሪያውኑ አለመቅረብ ነው የማፈልጊው ከሆነ እንዴ ዛሬ ላይ ያንዳንዱ ነገር ካይሽ በኋላ ነው እንዴ አልፈልግም የምትይው? እሱንስ ቢሆን ሰው ነው ጨው አይደለም። ቀምሼ እፈልጋለሁ አልፈልገውም ልለው አልችልም። ባህሪው ካልተመቸኝ በቃ ማቋረጥ መብቴ ነው። እንደፈለግሽ መብት የለሽም ሩታ። የሰው ህይወት ላይ በመጀመሪያ ደረጃ ፍቅሩን አክሰፕት አድርጌ ፍቅረኛሞችን አልቀጠልንም። ገባ አይደለ? ሲቀጥ ደግሞ አብሬ ሄዳለሁም አላልኩትም። ስለምንድን ነው የምታወራው? ስለምን አብሮ መሄድ ነው የምታወራው? አብሬ ሄዳለሁ አላልኩትም። ሲቀጥ ደግሞ ፍቅሩንም አክሰፕት አላደረኩኝም። ስለዚህ አሁን አብሬው የመሆን ግዴታ የለብኝም። በቃ ባህሪውን አየሁኝ፣ ማንነቱን አየሁኝ፣ ተውኩት። አበቃ። እኔ አሁንም ቢሆን እያስገደድኩሽ አይደለም ወይ ከሱ ጋር ካልሆንሽ እያልኩሽ አይደለም። ስለዚህ የሆነ ነገር ደግሞ እያስረዳሁህ ነው። እኔ እኮ በሰላማዊ መንገድ በጸባይ ማስረዳት ነው። አስረዳሁት፣ ነገርኩት። በስልክ አወራሁትኝ፣ የቤት ቀጠሮ አወራሁትኝ። የግድ ቪዲዮ መያዝ አለብኝ። በስልክም ሳወራው ቪዲዮ መያዝ አለብኝ። የቤትም ስቀጥረው ቪዲዮ መያዝ አለብኝ እኮ። በቃ ቁጭ አድርገሽ ያለውን ነገር ቁርጥ ያለ ሀሳብ በስነ ስርዓት አውሪ። ብታወሪው እንደዚህ አይሆንም ነበር። ለአውራት ፈልጋለሁ ይችላል ነበር። ወይኔ መድኃኒዓለም ደግሞ ነገር ለምሮ የምታወሪው ምንድነው ምስክር ማድረግ ያለብኝ? ምንም ነገር እንትን ያልኩት ነገር የለም። ስለዚህ አሁንም ከዚህም በኋላ ቢሆን በሰላማዊ መንገድ ቁጭ አድርገሽ አውሪው። ገባሽ? እኔ አሁን በሱ ፊት ምንም ነገር ማለት አልፈለኩም ነው። እኔ ማውራት ግዴታ የለብኝም። ጨርሻለሁ። ከሱ ጋር አውርቻለሁ። በቃ ሰምተኛል አይደል እንዴ? እሺ እኔ ለምሮ ይፈልግሽ ህይወት በግዳጅ አይሆንም። እሺ አይሆንም። በቃ አያገባኝም። እሺ ለምንድን ነው እኔ የጠራሽኝ? እኔ የፈለግሽበት ምክንያት ልትነግሪኝ ትችያለሽ? ሀሳቤን ሁላ አስበታተነኝ። ምንድነው ሀሳብሽ? የሚበተነው የተፈጠረውን ነገር እያየ ነበር አይደል እንዴ? ምንድነው? ምን አይነት ጥያቄ ነው የምጠይቀኝ? ስትመጣ ጥሩ ሙድ ውስጥ አልነበርኩም አይደል? ስታገኘኝ ከዚህ በፊት የውጪ ሀገር የምሄድበትን ፕሮሰስ አራዝሚ ብለኝ ነበር አይደለ? ሲቀጥል ደግሞ በአንዳንድ ጉዳዮች ምክንያት ነገሩን ተራዝሞብኝ ነበር። አንተም አራዝሚ ባትለኝ ተራዝሞብኝ ነበርና አሁን ሁሉም ነገር ፕሮሰሱ ስላበቃ ያው አንተ ማወቅ ስላለብህ የቡቹንም ነገር ጨርሻለሁ። የባባን ማለት ነው። እሱንም ይዤው ልሄድ እንደሆነ ነገር ነው የመጣሁት። ሁሉም ነገር ስላበቃ በቃ ጨርሻለሁ ፕሮሰሴን። በራሴ መንገድ ሁሉንም ነገር ማስተካከል ያለብኝ ነገር ሁሉ አስተካክዬ ጨርሻለሁኝ። የማንንም እርዳታ ሳልፈልግ በራሴ መንገድ ቀድሞም የጀመርኩት በራሴ መንገድ ነው። አሁንም የጨረስኩት በራሴ መንገድ ነው። ሶ ልሄድ እንደሆነ ያው ማወቅ አለብህ አትሊስት ልጅም ስለሆነ እሱንም ጭምር ስለሆነ ይዤው መሄደው። ኦኬ ለዛ ነው ደስታን ከህይወቴ አሁን የተሻለ ነገር ስላገኘሽ ወይ ወደ ውጭ ሀገር ልትሄጂ ስለሆነ የምትፈልጊውን ነገር ስላገኘሽ አልፈለገም ያልሽው ለዛ ነው። እስከ ማቆያ እየተጠቀምሽው ነበር እሱንም። እኔ እኮ በፊትም የተሻለ ነገር ነበረኝ። እሱ ለኔ የተሻለ ነገር ምንም ይዞልኝ አልመጣም መስሎ ከሆነ ተሳስተሃል። ምን ነው ዘገየብሽ እንዴ? ወስድሻለሁ ወደ ውጭ ብሎሽ ቆየብሽ። ለዛ ነው በራስሽ መንገድ ሄድሽው እንትን ያልሽው። አስቀድሜ የጀመርኩት የራሴን ፕሮሰስ እንጂ እሱን እንዳልጠበቅኩኝ ጠንቅቃ ታውቃለሽ። ሩታ ትሰሚኛለሽ? እንደውም ካንቺ ጋር ጭቅጭቅም ክርክርም አልፈልግም። ጭቅጭቅም ክርክርም አይደለም፣ እውነቱን ነው። የፈለግሽበት ቦታ መሄድ ትችያለሽ፣ ግን ደግሞ ህፃኑን ይዘሽ መሄዳችን ለምን ሲባል መብቴ ነው። ነገርኩሽ ሩታ፣ መብቴ ነው። አንደኛ ነገር ትንሽ ልጅ ነው። ከኔ ጋር ሰላም የምትፈልጊ ከሆነ በሰላም ነው እያወራሁ ያለው። አሁን እኔ እዚህ ቦታ ጠርተሽ መርዶ ልትነግሪኝ አይደለም። የምን መርዶ? ማንንም ሞተ እኮ አላልኩም። መርዶ አይደለም ይሄ። ስለምን መርዶ ነው የምታወራኝ? ሩታ ለምን የምትከራከሪኝ? በቃ ትሰሚኛለሽ። እኔ እንደማልፈቅዶ እንደማይሆን ደግሞ ታውቂያለሽ ሁሉንም ነገር አይደለ? ስለዚህ እኔ ይሄን ነገር ልፈቅድ ነገሮችን እኮ አንዳንዴ ሰው ሪስፔክት አድርጎ ቦታ ሲሰጥህና ሲነግርህም እንደ አባት አይቼ ሳስረዳህም መወቅ በቃ አባቱ ስለሆንክ ማወቅ ስላለብህ ነው እንጂ ሳልነግርህ እኮ እኔ ሄጄ ነበረ መሄድ እችል ነበረ አይደለ? ያኔ ከት ልታመጣኝ እንችላለን። ተመልሰሽ ወደ ኢትዮጵያ አትመጭም እንዴ? አስቤ ምናምን ስለነገርኩህ ሳትነግሪኝ የምትሄጂው ተመልሰሽ ኢትዮጵያ አትመጭም?
እኔማ ስመጣ ታገኘዋለህ። ምንም እኮ ኖርማል ነገር እኮ ነው። እሺ ለማንኛውም ሩታ የማይሆን ነገር ከሚፈጠር እስከመጨረሻው እኮ እኔ ልጁን አልነፈኩ እኮ በቃ በጣም ነው አስቀምጠሽው ነው ትችያለሽ። የፈለግሽበት ሀገር ሂጂ ትችያለሽ። ሩታ ብፈልግ ብችል እንኳን አልችልም። ግዴታዬ ነው። ግዴታሽ አይደለም። ግዴታዬ ነው። ምንም ግዴታ የለውም። ህግ ራሱ አስገድደኛል። አያስገድድሽ። ምን ያለው እኔ ያለሁኝ እያልኩሽ እኮ ነው። ምንም የሚፈጠር ነገር የለም። አንተ አባቱ እንጂ እናቱ አይደለም። ምንም ሊሆን ይችላል። ጨቅላ ህፃን ደግሞ ከእናቱ ጋር የመሆን እንጂ ከአባቱ ጋር የመሆን እንትን የለውም። በዚህ ሰዓት እስከ 5 አመት ብዙ ነገሮችን እስከሚችል ድረስ እስከሚጠነክር መሆን ይችላል። ከኔ ጋር ከእናቱ ጋር ነው መሆን ያለበት። ሩታ ከኔ ጋር መሆን ይችላል። አይፈቅድልህም ህግ። ሩታ ስነስርዓት ህግም አይፈቅድልህም። እኔም አልፈቅድም። ማንም አይፈቅድም። ከኔ ጋር ነው ልጁ መሆን የሚችለው። ገባ? ማይሆን ነገር ነው። እስከሚጠነክር ድረስ ከኔ ጋር ይሆናል። ከዛ በኋላ እንደፈለክ ማየት ትችላለህ። በቃ ነገሮችን አይቶ ህግም ካንተ ጋር ይሁን ካለክ ሊሆን ይችላል። ያው ችግሩን አይፈቅድም እንጂ እንደሞ ያው በቃ የሚሆነው ይሆናል። አሁን ይሄን ልነግርህ የጠራውክ ገባ አይደል? እኔ አሁን እንደ ሰው እንደ እንትን አክብሬ መጥቼ ስነግርህ እንደዚህ እንድትሆን አልፈልግም። ገባ እንጂ እኔ መሄድ እኮ እችላለሁ። ምንም የሚከለክለኝ ነገር የለም። ምንድነው ግን ፍላጎትሽ? አንቺ ግን ግራ በጣም እያጋባሽ ነው ያለሽ። በጣም ግልጽ ነው። ግልጽ ነው። ምንድነው በዚህ ልክ እንደዚህ መሆን ፍላጎቴ ግልጽ ነው። ለምን አስፈለገ? ቆይ እንዴ እዚህ ነሽ ስትባይ እዛ ነሽ፣ ታያሽ ስትባይ እንደገና ወደዛ ትያለሽ። ምንድነው እንደ ሳሙና ሙልጭልጭ የምታረጊው? ስለምን መያዝ ስለምን ታያሽ ምናምን እንዴ? እኔ ለማንም እንደዚህ በዚህ ልክ ራሴን ግልጽ ማድረግ እኮ አይጠበቅብኝም። ግልጽ መሆን ባለብኝ ልክ ሆናለሁ። ከዛ መሆን በሌለብኝ ልክ የለብኝም። የራሴ የሆነ ገደብ አለኝ። ገባ? ማንም እንደፈለገ መጥቶ ህይወቴን እንደዚህ አድርጎ እንዲያዩና እንትን እንዲለው አልፈቅድም። በቃ ከዚህ በኋላ በእነዚህ አይነት ጉዳይ ካንቺ ጋር መከራከርም ማውራትም አልፈልግም። መሄድ ከፈለግሽ ሂጂ። ከዛም በኋላ ግን ህፃኑን ይዘሽ ከሄድሽ ብዙ ነገሮች እንደሚበላሹብሽ እመኚ። ደጋግሜ ነው የምነግርሽ። ህፃኑን እዚሁ አስቀምጠሽው እኔ ጋር ለኔ ለአባቱ ምንም ሆኜ አሳድገዋለሁ። ለምን አፈርድ የሚበልጭ አይሆንም። ምንም ነገር ሆኜ ለእሱን ማሳደግ አያቅተኝም። ገባሽ? አይደለም ለሱ ለኔ ለማንም አላንተም። ተረዳሽኝ? ስለዚህ እኔ ለአንድ ለልጄ መሆን አያቅተኝም። የፈለግሽው ነገር መሆን ትችያለሽ። አንቺ የፈለግሽበት ቦታ መሄድ ትችያለሽ። ግን ደግሞ ህፃኑ ከኔ እንዲርቅ አልፈልግም። የመጨረሻ መልስ ይሄንን ነው የምነግርሽ ማለት ነው። በድጋሚም ስለዚህ አይነት ነገር አርጌ ራሳደገው ይችላል ምናምን በቃ በእንደዚህ አይነት ነገር በድጋሚ ከአንቺ ጋር መከራከርም ማውራትም አልፈልግም። ማሳደግ ገንዘብ ስላለ ማሳደግ ትችላለህ ማለት አይደለም። ብዙ ነገር ይጎልሃል። አንተ ከሰው አፍ ክፉ ነገር ነው እየጠበቅሻለሽ ሁሉ ጊዜ ማለት ነው። ክፉ ነገር ከዚህ በላይ ክፉ ነገር ነው መጠበቅ የለም። ክፉ ነገር አልጠበቅኩም። እውነቱን የነገርኩ ማወቅ ስላለብህ መስማት ስላለብህ ሳደርገው ግን እንዳይጸጽት ካሳውቅ ያለው ምን አይጣጣ ነው በእግዚአብሔር